የማርቆስ ወንጌል ምዕራፍ 4 ቁጥር 35 እስከ 41 ላይ በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ታላቅም የነፋስ ማዕበል ተነሳና ታንኳይቱ እስክትሞላ ድረስ ሞገዱ በታንኳይቱ ይገባ ነበር። እርሱም በታንኳይቱ ኋላ በትራስ ላይ ተኝቶ ነበረ። በማዕበል መካከል ያለ እረፍት። እርሱ በታንኳይቱ ላይ ምን ብሎ ነበር? ተኝቶ ነበር። የክርስቶስ ሰላም በእውከት መካከል። ወዳጆቼ ሁልጊዜ ክርስቲያን ስንሆን ማዕበሉ የሚቀር አይደለም። ማዕበሉ አይቀርም። ማዕበልና ክርስትና የሚነጣጠሉ አይደለም። አንዳንድ ጊዜ የተሳሳተ ምልከታ አለን። አማኝ ስንሆን ብቻ ከችግር ነፃ የምንሆን መስሎ ይታየናል። ደቀ መዛሙርቱ ማዕበል የገጠማቸው ኢየሱስ አብሯቸው እያለ ነበር። ጌታ ኢየሱስ አብሯቸው እያለ ማዕበሉ ገጥሟቸዋል። ስለዚህ ያልተጠበቀ ችግር ሊያጋጥማችሁ ይችላል። ማዕበሉ ድንገተኛ ነበር። እንዲህ ይመጣብናል ብለው አላሰቡም ነበር። ሕይወትም እንዲሁ ነው። ድንገተኛ ፈተናዎች ወደ ሕይወታችሁ ይመጣሉ። ያላሰባችሁት ያላቀዳችሁት ነገር ወደ ሕይወታችሁ ይመጣል። ስለዚህ አንዳንድ ጊዜ እግዚአብሔርን ባለመታዘዝ ሊሆን ይችላል። አንዳንድ ጊዜ ደግሞ ታዛችሁም እንኳን መከራዎች ይመጣሉ። ዮናስን ስትመለከቱ ዮናስ ቅጣት ነበረ። እግዚአብሔር ያዘዘውን አልቀበልም በማለቱ ከሰማው ቃል ሸሽቶ ወደ ተርሴስ ሲሄድ የመጣበት ችግር ነበረ። ያለመታዘዝ ምንጭ ነበረ። ነገር ግን የደቀ መዛሙርቱ ማዕበልን ግን ስትመለከቱ ቴስት ነበር ወይም ፈተና ነበር። የሰሙትን ቃል አብረው እንሻገር ሲል የመጣውን ቃል ያንን ታዘው ነው የወጡት። ግን ታዘው እንኳን እየወጡ ምን ነበረባት? ታዘው እየወጡ መከራው፣ ፈተናው፣ ችግሩ ገጥሟቸው ነበር። ስለዚህ እህቴ፣ ዛሬ ወንድሜ፣ ዛሬ የምታልፍበት ፈተና የእግዚአብሔር መራቅ ምልክት አይደለም። ችግሩ ሲገጥምህ፣ መከራ ሲገጥምህ እግዚአብሔር ርቆኛል አትበል። የጌታ መተኛት አንተ ሊያስጨንቅ አይገባም። ምክንያቱም እሱ በዝምታ ውስጥ እረፍትን ይሰጣል። ኢየሱስ በትራስ ላይ ተኝቶ ነበር ይለናል አይደል? ስንጠፋ አይገድምን ብለው ደቀ መዛሙርቱ ጠየቁት። ልክ ኢየሱስን እንደ ግድ የለሽ መስሏቸው ነበር የታያቸው። አንዳንድ ጊዜ እግዚአብሔር እንደ ግድ የለሽ መስሎ ይታየናል። በቃ የማያስብ ግድ የሌለው ብለን እናስብ እንችላለን። እውነታው ግን ይህ አይደለም። ጌታ ተኝቷል ማለት እየሰራ አይደለም ማለት አይደለም። እርሱ በእረፍት ውስጥ ሕይወትን ይሰጣል። በእረፍት ውስጥ ሰላምን ይሰጣል። እርሱ በእረፍት ውስጥ ደግሞ ይሰራል። ጌታ ቢተኛም ይሰራል፣ ያከናውናል ማለት ነው። ስለዚህ የእምነት ፍርሃት፣ ጦርነት በሕይወታችሁ ላይ ሊመጡ ይችላል። ስለዚህ እነዚህ ችግሮች ሲመጡ ትኩረታችሁ ማዕበሉ ላይ መሆን የለበትም፣ ሞገዱ ላይ መሆን የለበትም። ታንኳይቱ ውስጥ ቢገባም እንኳ ውጤቱ ጭንቀትና ተስፋ መቁረጥ ነው እንጂ ምንም አይነት ነገር የምታመጡት ነገር የለም። ነገር ግን ማድረግ ያለባችሁ የቃሉን ስልጣን መጠቀም ነው። ዝም በል ወይም ጸጥ በል ማለት። ኢየሱስ ነፋሱን ገሰጸው፣ ባህሩንም አዘዘው። የተፈጥሮ ሕግ ለፈጣሪው ቃል እንደሚገዛ ያሳያል። ዛሬ የሚያስፈልገን ማዕበሉን መለመን ሳይሆን በጌታ በኢየሱስ ስም እኛ በዚህ ስም ታምነን የእግዚአብሔርን ቃል ማወጅ ነው ያለብን። ቃሉ ኃይል አለው። ቃሉ ለውጥ ያመጣል። ቃሉ ሁለት አፍ ካለው ሰይፍ የተሳለ ነው። የቃዴስን ምድረ በረሃ ያናውጣል። አስታውንና ዝግባውን ይሰነጣጥቃል። የእግዚአብሔር ቃል ይሰራል። ስለዚህ በማዕበሉ ላይ አውጁ። ምንድነው የእናንተ ማዕበል? የጤና ማጣት፣ በሽታ። መጽሐፍ እንዲህ ይላል፣ በእርሱ ቁስል እኛ ተፈውሰናል ይላል መጽሐፍ ቅዱስ። የኢኮኖሚ የገንዘብ ነው። አምላኬ እንደ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ ይሞላባችኋል ይላል። የመንፈስ ጭንቀት ወይም ሁከት ነው። ሰላሜን እሰጣችኋለሁ፣ ልባችሁ አይታወክ ተብሎ ተጽፏል ዮሐንስ 14 ላይ። ስለዚህ ወዳጆቼ መሻገራችሁ ግድ ነው። አሁን እያለፋችሁበት ያለው ፈተና ቢኖርም ችግር ቢኖርም የተስፋን ቃል የሰጠ እስከ ፍጻሜው ያደርሳችኋል። 100% የመድረስ ዋስትና አላችሁ። ጌታ በመጀመሪያ እንሻገር ብሎ መንገድ ላይ አያሰጥምም፣ መንገድ ላይ አይጥልም። ማዕበሉ ሊያዘገይ ይችላል፣ ሊያስቆሙ ይሞክር ይችላል። ነገር ግን አንተ መሻገርን አታቆሙም።
ያስጀመረ እርሱ እስከ ፍጻሜ ድረስ ያደርሳል። ያስጀመረ እርሱ እስከ ፍጻሜ ድረስ ያደርሳል። ትደርሳላችሁ። ስለዚህ የጀመርከውን ነገር ለማቋረጥ ወደኋላ አትበል። እምነትህን አድስ። ትኩረትህን ከሞገዱ በላይ ባለው በክርስቶስ ላይ አድርግ። በጌታ ላይ አድርግ። በእርሱ ላይ ታመን። ልብህ በእግዚአብሔር ይጽና። እግዚአብሔር ካንተ ጋራ ነው። እግዚአብሔር ካንቺ ጋራ ነው። አብረን እንጸልያለን። ጌታ ሆይ በሕይወቴ ማዕበል ላይ ሰላምህን አውጃለሁ። አንተ በታንኳዬ ስላለህ አልሰጥምም፣ እሻገራለሁ። አሜን። እግዚአብሔር ይባርካችሁ። ተባረኩ።